maybe not today, maybe not tomorrow, but one day የኔ ቋጠሮ ይሳካል። ታክቲክ ቀይሬ ቋጥርልሃለሁ ምናምን ብዬ ልቋጥር ሞክሬ ነበር። እንግዲህ አልተሳካም። ጀሞኒ የመንደር ቲም ያመጡ እያጋጠሙ በቃ ቋጠር አይሰራም እኮ ይችል ቡድን ከሌለ ከንቱ ቋጠሩ። አንዴ የባከነው ቋጠሮ ብዛት የባከነው ፍሬ ብዛት ለወያላ አሁን ይሄ ሻምፒዮንስ ሊግ ጨዋታ ከኔው ሻምፒዮንስ ሊግ ጋር እኩል ሲታይ ቆን ቀን የሚያሳዝነኝ በህይወት እስካለሁ ድረስ እቋጥራለሁ። በቃ አዲስ ነገር የለም፣ መቋጠር ይቀጥላል። ወንድሜ ኤልቴር ነው ወንድሜ። ኧረ ቢያንስ እንኳን የምትሄድበትን እንኳን ንገረን ወንድሜ ወንድሜ። ኧረ ምን አለ የምትሄድበትን እንኳን ብትነግረን ወንድሜ። መጣ ምንም ማመጣ ምን አባክል ታመጣ አንተ። ይሄ እኮ ተራ ቡድን አይደለም ዘንድሮ። ቀልድ ብሎ ነገር የለም። ለአራት ዋንጫ ነው የምንጫወተው። አራቱንም አፈፍ ነው የምናደርገው። እንኳን ፈጣሪን ከፈራንላችሁ ማለት ነው የሆነ ነገር ብንለቅላችሁ ነው እንጂ አናዳመጠህም አባቴ አናዳመጠህም። ምን አይነት ትግል ነው እያሳየ የሚገኘው ይሄ ቡድን? ምን አይነት ብቃት ነው እያሳየ የሚገኘው ይሄ ቡድን? አንተ አንድ ጎል እንዳይቆጠርበት ዴቪድ ራያ የሚጋጋጠውን አጋጋጥ ተመልከት። ማስኩዌራ ተቀይሮ ገብቶ የሚያወጣቸውን ኳሶች ተመልከት። በቃ ይሄ ቡድን ያለው ፓሽኔት እንዳይሸነፍ እኮ አይደለም ጎል እንኳን እንዳይቆጠርበት እንዴት ስትራግል እንደሚያደርግ ተመልከተው። ምን አይነት ቡድን ነው የምንደግፈው ጀማ? ወይኔ አርሰዬ እንግሊዝ ነው ከዬ ያኮራሁኝ ብቸኛው እኔ ነኝ። እነን ወቅ ብቸኛው እኔ ነኝ። አሁንም የእንግሊዝ ጠበቃ ስለሆነ መላው ቋጣሪያን በሙሉ ከኔ ጎን በቆም አይሻለም? ሲጀምር ከኔ ጎን እንዳቆም አይናችሁን እንዳላችሁ። ግን በዚህ ውድድር ላይ ትልቅ ነገር ጠብቁ። አሁን ዝም ወስጄ ለጥፌዋለሁ ባየር ሌቨርኩሰንን። ይቀጥላል ደግሞ ስፖርቲንግ ነው መሰጠው ይሆናል። ቀጥል ለበለሽ ደሪ ምድረ ቋጣ ቀጥል ለበለሽ ወይኔ አስዬ ዋት አ ፐርፎርማንስ አርሰናል ጽድት ያለሽ ፐርፎርማንስ ማን። ስለ ኤዜ ጎል ፈርስት ሃፍ ቪዲዮም ሰርቻለሁ። ከእንደገና ደግሞ በደንብ ጥልቅ የሆነ ቪዲዮ እየታየኝ እያሸተትኩት እንደነበረ ከዚህ በኋላ ሌላ ቪዲዮ ትንሽ ኤዲቲንግ ስለሚያስፈልገው ሰራልሃለሁ ማን። ይሄ ነው አርሰናል። ጌሙን አንደኛ ፈርስት ሃፍ አንድ ሰከንድ ሃፍ ደገምንና ራይስ ምን አይነት ጎል ያገባሹ? ሁሉንም ተጫዋች ሮቴት ከራይስ ውጪ። ለምን ራይስን ሮቴት አናረገውን ብለህ ካሰብክ በየጨዋታው እኔ የደከመው ይመስለኛል። ከዛ ለአዲሱ ጨዋታ ከ3 ቀን በኋላ ስንጮት ግን አሁንም ማንም አይችለው። ትዝ ይላችኋል የኤቨርተን ጨዋታ ላይ ያውላ ሙሉ ጌም ተጫውቶ ዳውመን ጎል ሲያገባ ማን ነው በሙሉ ስፒድ እስከ ኮርነር ፍላጉ ድረስ እያባረረ የነበረው ራይስ ነው። ወክ እያደረገ እኮ መሄድ ይችላል እኮ። ጌሙ አልቋል፣ ጎል ገብቷል። ምንም መሮጥ አያስፈልግም። ግን አይችልም። በቃ አለመሮጥ አይችልም፣ አይደክመውም። አሁን ሲቲ መጣውልሽ እሁድ ለታ ማን ክፉኛ ድብደባ ነው መደበድብሽ ክፉኛ ማን ገባሽ አይደል? ሙሉ ስኳድ ይዞ ገብቷል ብለሽ ካሰብሽ ተሳስቻለሁ። ሮቴት አድርጋለሁ ነው የምልሽ። ከዚህ we are the gunners ለምን ፔናልቲ ወይም ኮርና ምታ የኢዜ ጎል ይበልጣል ለቀሩት ጨዋታ። አንድ ወይም ሁለት አይደለም ድርሻዬ፣ አራቱም ዋንጫ ነው የኔ መጨረሻዬ። ኧረ ኢዚ ፈርስት አብ ያገባው ኳስ እኮ ላይክ what the fuck የመጀመሪያ የአውሮፓ መድረክ ጎሉ ናት ማለት ነው። ግን ሴሌብሬት ያደረገበት መንገድ ቀጥታ የባጁን አነሳና የክለቡን ባጅ ከዛ እኔ አይደለሁም ፈጣሪ ነው አለ። ይሄ ነው ሴሌብሬሽኑ። በቃ አለቀ፣ ተጠናቀቀ። ችግር የለውም። ለነገ ፋይናል ላይ እንፈልገው እናንተን እንዲህ ወኔ ያለው ቡድን ማለት ነው። ደስ ይለኛል። እኔ አሁን ቻምፒዮንስ ሊግ ፋይናል ላይ ማግኘት የምፈልገው እንዲህ ወኔ ያለውን ቡድን ቻምፒዮንስ ሊግ ፋይናል ላይ እንገናኝ። ያው እዛ ከደረሳችሁ ነው። እሱም ግን ትደርሳላችሁ የሚል ትልቅ እምነት አለኝ። ቻምፒዮንስ ሊግ ፋይናሉ ላይ እንገናኝ አርሰናሎች።
ይቸማችሁ ኮንግራት ለማለት ነው በዚህ አጋጣሚ። ብራቮ አርስዬ በቃ ትችላላችሁ። እኔ ተጨነቅኩ እኮ በስመ አብ እንዴ ነፍሴ ልትወጣ ልቤ ልተፋው እንዴ ተጨነቄ ሲነፋ እንዴት ውፍ እንዳልኩኝ ማለት ነው። አሁን ደስ ብሎኛል በጣም እየቋጠርንላችሁ ነበር። ያው የእንግሊዝ ክለብ ሁሉም ሲያዋርዱ ማለት ነው እናንተም እንዳታዋርዱም ብለን ለእናንተ ስንቋጠር ነበረ እና በጣም እኔ በተለይ በጣም ልትጨነቁት የምትወድቁ መስሎኝ ማለት ነው። እና በቃ ደስ ብሎኛል ስላለፋችሁ። ቀጣይ ማክሩ ከስፖርቲንግ ጋር ነው መሰለኝ የምትገናኙት። ቀጣይ ማክሩ ነው አደራ እንዳታዋርዱን፣ ከጎናችሁ ነን። እኔ እንደምታውቁት ለእንግሊዝ ክለብ ነው የምደግፈው ትላለ ጎስት ሙድ ስታራምድ። አርሰናል አሸንፏል። በስመ አብ ምን አይነት ጨዋታ ነው የምንጫወተው? አሁንም ስለዚህ ቲም የሆነ የምታወጡለት ምናምን አስተያየት የለም። ምን አይነት ጎል ነው የሚያገቡ? ኤዜ ለአይን የሚከብድ ቮሊ ነው የመታው። ምን አይነት ድው አድርጎ አገባው። ከዛ በኋላ ዴክላን ራይስ ደግሞ ማለት ነው የቶኒ ክሩስ ጎል ራሱ ኮፒ ፔስት አደረገና ቁጭ አደረገው። ኳሱ ከጎሉ ወጣና አንግል ስር። በስመ አብ ማን ዴክላን ራይስ ማለት ነው ምን አይነት ሲዝን ነው እያሳለፈ ያለው? እግዚአብሔር ምንም ጥያቄ የለው። ከክለባችን ማለት ነው the best player ምንም ጥያቄ የለውም። ሙሉ ጨዋታውን በኢነርጂ ነው የሚጫወቱ፣ አይደክመውም። ማን ዛሬ ማለት ነው ኤዜ ምን አይነት ጨዋታ ነበር ሲጫወት ነበር? እኔ እንደዚህ ደነገጥኩ። ከፈረመ ጀምሮ ማለት ከቶተንሃሙ በኋላ ዛሬ ነው ሃትሪክ ከሰራው ጨዋታ በኋላ ዛሬ ነው በስትክክል የሚያምር ጨዋታ። ማን እያጠፈ እየገደለ ምና ለሳካ መስጠት ነበረባችሁ። አንድ ሁለት ኳስ ከልክላችሁታል። ዮኬሬሽ በጣም ያበደ ጨዋታ። ማን ሙሉ ክለባችን ነው የምንችለው። በስመ አብ እንዳትፈሩናላችሁ። ቀጣይ ስፖርቲንግ ነው። አምና 5-1 የሰጠነው ስፖርቲንግ አሁን ዘሙ ዛሬ 10 ቀጣይ 10 በመጨረሻ የሚገባቸውን ውጤት ይዘው ወጡ። የሚገራርም 2 ጎል ነው የገባው። እንደውም ማለት ነው ከዚህ በላይ መግባት ነበረበት። የደነዘዘ ባየር ሊቨርኩሰን ተስፋ አድርጌ ደግሞ እኔ እዛ ባየር ሙኒክ ጋራቸው ወጣል ባለፈው ያሳየኝ ጌም ምናምን አርሰናል ዛሬ በጣም የሚገርም ነበር። ሳካ ግን ጨረሰ። አንተ ሳካ እንደዚህ ያቅቷል ሊከብዷል ብዬ አስቤ አላቅም ነበር። ሳካ በጣም ከብዶታል። ሳካ የለም በቃ ቀጣይ ምናምን ነገር ማንቸስተር ሲቲ ጋር ፋይናል ማዱኬ ምናምን እንደሚጠቀም ተስፋ አደርጋለሁ። ሳካ የለም። ለማንኛውም ኮንግራ። ዛሬ ደግሞ ተጫዋቾቻችን እንዳለቀ መሆኑ እንደገቡት ከይስ እኔ ግራ ገባኝ እኮ። ከዛ በፊት አንተው ይሄን ቪዲዮ የምትመለከተው ሰውዬ ማለት ነው አርሰናል የምትደግፍ የማሊያ የሚወክል ከሆነ ማለት እስኪ ስለዚህ ቡድን የሆነ ነገር በል እስኪ። ስለዚህ አይበገሬ ቡድን ኮሜንት ሴክሽን ላይ የሆነ ነገር ምንድነው ምን አይነት ጎል ነበር ሲያስመለክቱ ነው የነበሩ እንዴ? ለማመን የሚከብድ ይሆናል አይደለ? ቡሽቃስ የሚታጭ ጎል ምናምን አይነት ጎል ነበር እኮ ሲያስቆጥሩ የነበሩ። ምንድነው ያረከው ራይስ? ምን አይነት ጎል ጭራሽ ፈርስት ሃፍ ኢዚ ገርሞኝ። አንተ ምን አይነት ጎል ነው ያስቆጠርከው? ዲዱክ አድርገው ምናምን ጭራሽ የማይሆን ጭራሽ ሪያል ዞሯል እኮ ኳሱ ሪያል ማድሪድ እንዳስቆጠርከው አይነት ጎል እንደዚህ አዞረ ምናምን እንደዚህ እኮ አይቻልም። አልተፈቀደም እኮ ለኖርማል አልተጫዋች እንደዚህ አልተፈቀ። አንተ ጤነኛ ስላሉ የሆነ የፊዚክስን ህግ እኮ እየጣሰ ሳሊባ ራሱ እኮ እንደምትመለከቱ ገርሞት ጭንቅላቱን ይዟል። በፈጣሪ ምን አይነት ብቻ እንደ ቡድን በጣም እንደውም ማለት ጾቶ ጭራሽ እንትን ነው ውጤታችንን አይገልጹም። እግዚአብሔር ከዚህ በላይ ጎሎች ማስቆጠር ሊትሮስ ጎል ብታስቆጥር በጣም ደስ ይለኝ ነበር። በተደጋጋሚ ጎል ሙከራዎች ስታደርግ ነበር። ቪክተር ጊዮኬሬስ ማለት ነው ሲወጣ ራሱ ያን ደስተኛ አልነበረም እና ጎል እንዲያስቆጥር በጣም ፈልጌ ነበር። እሱ ልጅ አይስገበገብም። ጮታው ላይ በጣም የሚገርም ኢንቮልቭመንት ነበሩ። በጣም ተመችቶ ነበር። ጎል ስላላስቆጠረ ግን ትንሽ ቅር ብሎኛል። ከዛ ውጭ እነ ዙቢሜንዲ በጣም ምርጥ ነበር። ሂንካፔ፣ ጋብሪኤል፣ ራይስ፣ ኤዜ አረ እንዴት አባታችን ነው የምንችለው። በቃ እንበለዋለን። ማንም አያስቆመንም። በደንብ ኮፒ ሊንክ ሪፖስት ያደርጋችሁ። ስለዚህ አይበገሬ ስለዚህ ገናና ቡድን ኮሜንት ሴክሽን ላይ የሆነ ነገር እየጻፋችሁ ይመሻችሁ። ከሞኒ ገነር እንዴ ኤአይ ናቸው እነዚህ። አንድ አመቱ ሙሉ አንድ ክለብ የሚያስቆመው ከታጣ ምንድን ነው? አይቻልም። እንደዚህ ቦል ቻምፒዮንስ ሊግ ፕሪሚየር ሊግ ማንም ያሸንፈው ለማጣት ለማያውቅ ሰላም ይለጥኩ እንደረሳችሁ ሰላማችሁ ነው የተረገመው።